እናት አምስት ልጆቿ ከስድስት ልጆቿ አንዱን ልጅ የምታቀበው ለምንድን ነው? ቁልፉን ስለተረዳላት ነው። መግባባት ስለቻለች ነው። ስለሚያዳምጣት ነው። ማዳመጥ መቻል ነው። ስነ ልቦና ላይ መናበብ መቻል ነው። ያን ቁልፍ ታገኘው ሰው ጋር ትግባባለህ። ስለዚህ የእናቱን ልብ ያላገኘ የአባቱን ልብ ያላገኘ የማን ልብ ይከፍታል? ፍታህ ቀልበ ዘውጀቲክ የባለቤቷን ስነ ልቦና መረዳት ካቃተህ ደባል ህይወት ነው። ምንድነው የምትወደው? ምንድነው የምትፈልገው? ምንድነው የሚፈልገው? ምንድነው የምትፈልገው? መናበብ መቻል ነው ትልቁ ቁልፍ። ከማን ሰው አሰሪ ከሰራተኞቹ ጋር፣ ሰራተኛ ከአሰሪው ጋር እና ኩሉ ዋሂድ ሚን الناس له مفتاح تستطيع به فتح ابواب قلبه ሰው ልብ መክፈት ትችላለህ ቁልፉን ካገኘህ። እናም ማንኛውም ነገር ይሄን ማድረግ ተቻልክ ማስተላለፍ ትችላለህ። እናም አልሰማህም? አንዳንድ ሰዎች እከሌረው የሚባባው ኩሉላ ኩበት ይባላል። ለምን ነው ሁላችን ማን ሆነው? ለምን ነው ጅራት ምን ሆነው? ኩን رأسا ولا تكن ذيلا። አንተ ራስ ነው መሆን ግንባር እንጂ ጭራት ትሁን ማለት ነው። ጭራት ኋላ ጭራት አትሁን። ጅራት وبحث عن مفتاح قلب امك وابيك واختك